ወደ ዮርዳኖስ መጣ ይላል። ምን ነው ጌታ ወደ ባሪያው ወደ ሎሌው ይሄዳል እንጂ ጌታ ወደ ባሪያው ወደ ሎሌ ነው ወይንም ደግሞ ሎሌ በባሪያው በጌታው ይጠመቃል እንጂ ጌታ በባሪያው በሎሌው ይጠመቃል ቢሉ ጌታ የመጣ ለትህትና ራሱን ዝቅ አርጎ ለማሳየት ነው እንጂ ለልና አይደለምና ይላል። አንድም ለአብነት ጌታ ዮሐንስን መጥተህ አጥምቀኝ ብሎት ቢሆን ዛሬ በዚህ ዓለም ያሉ ነገስታቱ መኳንንቱ አቤታቸው ላይ ተቀምጠው ካህናቱን እየመጣችሁ አጥምቁን ይሉ ነበርና እንደዚህ እንዳይሉ ነገስታቱ መኳንንቱ ካህናቱ ወደሚገኙበት ቦታ ሄደው ካህናትን አክብረው ሄደው መጠመቅ እንዳለባቸው ሥርዓተ ምስጢሩን መረዳት እንዳለባቸው ይህን ያስተምር ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ሄዶ አጥምቀኝ አለው ይላል። ይህስ ይሁንና ከመይጠመቅ ማበ ዮሐንስ በዮሐንስ እጅ ይጠመቅ ዘንድ በዮርዳኖስ ይጠመቅ ዘንድ ወደዚያ ሄደ ይላል። ምን ነው ይሁስ ይሁንና ብዙ ወንዞች ብዙ አንቄቶች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮርዳኖስን ለምን መረጠው ብንል ምክንያቶች በጣም በብዙ ሁኔታ የተተነተኑ ናቸው ማለት ነው። ብዙ ምስጢር አላቸው። ሌሎች ውሃዎች አሁን ያለውን ነገር ሁሉ ሊገልጹ አይችሉም። ዮርዳኖስ ግን ምን አለው? ትንቢት አለው፣ ምሳሌ አለው፣ ምስጢር አለው። በሶስቶች ነገሮች ሁሉ የተጠናቀቀ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ጥምቀትን በእደ ዮሐንስ በዮርዳኖስ አሳየ ይላል። ትንቢት አሁን ቅድም ሲነገር የነበረው ነው ማለት ነው። ርዩ ከማያት እግዚኦ ርዩ ከማያት ደንገጹ ቀላይተ ማያት ወደምፀ ማያት ይሆሙ እያሉ ባሕርኒ ርየት ወጎየት ወዮርዳኖስኒ ገባድሬው በተለያየ መልኩ ነቢየ እግዚአብሔር ዳዊት ስለ ዮርዳኖስ ተናግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጠመቅበት ጊዜ ቅድም እንደተነበበው ዮርዳኖስን እሳት ከቦታል። እሳት እንደሚከበው ደግሞ ዳዊት ተገልጾለት ዮርዳኖስን በሚሄድበት ጊዜ እሳት ከቦት ወደ ኋላ ተመለሰ የሚለውን ትንቢት ተናግሮ ነበርና ይህን ትንቢት ለመፈጸም ዮርዳኖስን መረጠ ይላል። ትንቢቱ ይኸው ነው። ምሳሌ ዮርዳኖስ ከላይ ነቁ አንድ ነው ይላል። ምንጩ መገኛው አንድ ነው። ዝቅ ብሎ ደግሞ በደሴት ይከፋፈላል። በቁርጥያ ማለት ነው። ዮርና ዳኖስ ተብሎ ይከፈላል። ሄዶ ደግሞ ዮርዳኖስ ተብሎ በወደብ ይገናኛል አለ። ይህ የሰውን አመጣጥ የሰውን ምስጢር ያስረዳል ማለት ነው። እንደምናየው ዮርዳኖስ ነቁ አንድ እንደሆነ ኋላ እንደተከፈለ ኋላም ደግሞ እንደተገናኘ የሰው ልጅም ደግሞ ጥንቱ መገኛው የሰው ዘሩ አንድ አዳም ነው። ኋላ የሰው ልጅ በራሱ አኗኗር አንዱ አሕዛብ አንዱ አማኝ እየተባለ ይከፈላል። ይህ የተከፈለው ሁሉ በጥምቀት ግን በሃይማኖት በጥምቀት አንድ ይሆናሉ አለ። ይሄ በተፈጥሮ ዮርዳኖስ የሰውን ባህሪ ወይንም ደግሞ ለሰው እግዚአብሔር የሰጠውን ጸጋ የሚገልጽ ስለሆነ ዮርዳኖስ ተመርጧል ማለት ነው። አንዱ ይህ ነው። አንድም አብርሃም ለአምስቱ ነገሥተ ሰዶም ረድቶ አራቱን ነገሥተ ኮሎዶ ጎሞርን ድል ነስቶ በሚመለስበት ጊዜ ደስ ሲለው በመዋዕልየኑ ትፌኑ ወልደከ ወቢመ ታሬእንኑ ኪያሃ ዕለተ ወኪያሃ ሰዓተ ጌታዬ ሆይ ያችን ቀን ታሳየኛለህ ትገልጽልኛለህ ብሎ አብርሃም አባታችን ተመኘ ይላል። ሊቁ በጣም በበለጠ ሁኔታ ይገልጸዋል። ወሰሚኦ መልከጼዴቅ ከመ ገባ አብርሃም እምጸቢል ብሎ ሊቁ በጣም አራቆ ይገልጸዋል። ያኔ አብርሃም እንደሚመጣ መልከጼዴቅም አውቆ ህብስተ አኮቴት ጽዋዐ በረከት አዘጋጅቶ የወንጌል ምሳሌ የሆነውን ገና በሕገ ልቡና ያለ ወንጌል ሳትሰራ ኦሪትም ሳትሰራ በሕገ ልቡና ይህን ነገር መልከጼዴቅም በዮርዳኖስ አሳይቶት ነበርና ይላል። ያኔ ለአብርሃም መልከጼዴቅ ህብስተ አኮቴት ጽዋዐ በረከት አበርክቶለታል። እግዚአብሔርም ምን አለው?
አኮ ዘትጌይ ኪያሃ ዕለተ ወኪያ ሰዓተ ያችን ዕለት ያችን ሰዓት አንተ ማየት መድረስ አትችልም። ወባቱ ሁር እድወ ለዮርዳኖስ ወበየትረክቦ ለመልከጼዴቅ ብሎታል። ዮርዳኖስን ተሻገርና መልከጼዴቅን ታገኘዋለህ። መልከጼዴቅ ህብስተ አኮቴቱን ጽዋ በረከቱን የወንጌል ምሳሌ የሆነውን የአዲስ ኪዳንን ምስጢር በጥቅሉ መልከጼዴቅ ያሳያል ብሎታል። ይህ ማለት ምንድነው? አብርሃም የምእመናን ነው። ህብስተ አኮቴት ጽዋ በረከት የሥጋው ደሙ ነው። መልከጼዴቅ የቀሳውስት የካህናት ምሳሌ ነው። ይህ ምሳሌ የተገኘው ዮርዳኖስን በመድረስ ነው፣ በመገኘት ነው ሲል ዮርዳኖስ በዚህ ምክንያት ተመርጧል ማለት ነው። እንደዚሁ በዚህ ብቻ የሚገታ ማለት አይደለም። አንድም የሚለውን ልተውና ምክንያቶችን እየገለጽ ወዳለው ማለት ነው። እስራኤልም ምድረ ርስትን ከግብፅ ወጥተው ምድረ ግርስትን ለመግባት ዮርዳኖስን መሻገራቸው ነው ያን ነገር እንዲያገኙት ይላል። ምክንያቱም በአዲስ ኪዳን ያለነ ሰዎች በጥምቀት አማካይነት ጥምቀትን ተሻግረን መንግሥተ ሰማያት ገነት መግባት እንዳለብን ያመላክቱ ዘንድ እስራኤልን ዮርዳኖስን ተሻግረው ምድረ ርስት ገብተዋል። ይህ የአዲስ ኪዳን ምሳሌ ነው። ይህ ነገር የተሰጠው ለዮርዳኖስ ነው ማለት ነው። እንደዚሁ ኤልያስም ዮርዳኖስን ተሻግሮ ነው ብሔረ ሕያዋን ገነት ገባ ምንልም አለ። ብሔረ ሕያዋንም አለ አንድ ነው። ሁሉም በተላ በደስታ መኖር ነው ማለት ነው። ያን ነገር የገባው ዮርዳኖስን ተሻግሮ ነው። ምክንያቱም በጥምቀት አማካይነት ያመኑ ሰዎች ሁሉ ገነት መንግሥተ ሰማያት መግባታቸውን ሲያመላክት ነው ይላል። እንደዚሁ ኤልሳም መምህሩ ኤልያስን ከሸኘ በኋላ ወደ ብሔረ ሕያዋን ከሸኘ በኋላ ከመምህሩ ኤልያስ በረከት ካገኘ በኋላ በዮርዳኖስ አጠገብ ሆኖ ደቀ መዛሙርቱን ሰብስቦ ያስተምር ጀመረ ይላል። ደቀ መዛሙርቱም እንደዚሁ እየበዙ መጡ። ጸበበነ ማይደር ነው ንግዝም ጸወንንስ ካላ ማይደረ እየበዛንን መጣነ ማደሪያ ቦታችን በጣም ጠበበን፣ ቤቶችን እንስራና ከዚህ እንቀመጥ ብለው ደቀ መዛሙርቱ እንጨት ወደ መቁረጥ ሄዱ ይላል። ኤልሳም የትህትና መምህር ነውና ከደቀ መዛሙርቱ ጋር እንጨት ሊቆርጥ ሄደ ይላል። ከደቀ መዛሙርቱ አንዱ ከዛፍ ላይ ወጦ እንጨት ሲቆርጥ ተነጽለ ማይጼ ወተወረው ሰባይር ይላልና መምህር ሆይ ዝኒ ህቡ እዚህ ዝኒ ህቡ ያውም የተውሶ ጠፋ ተጨርሶ ይህን መጥረቢያ ለምኜ ነበር ያመጣሁት። ከነዚያውም ደግሞ ከጀታው ወልቆ ከባህሩ ላይ ጠለቀ እንደምንውል ብሎ መምህሩን ኤልሳዕን አማከረው። ቅርፈተ ዕፅ ቀላል የሆነ ቅርፈተ ዕፅ ከእንጨት የተቀረፋ ነገር ያን ነገር ስጠኝ ብሎ አመሳቅሎ ከባህሩ ላይ ቢጥለው ማለት ነው። እንግዲህ ቅርፍት ከባህሩ ላይ ወደ ላይ ይንኳሰሳል እንጂ መዝቀት አይችልም። ያ መዝቀት የማይችለው ነገር ዝቅ ብሎ ዘቅቶ መጥረቢያውን ከባዱ መዝቀት የሚችለውን ያን ነገር አውጥቶለታል ማለት ነው። ይህም ምሳሌ ነው። እንደዚሁ ሁሉ ሞት የማይገባው መለኮት በስጋ ሞቶ ሞት የሚገባው አዳምን የማዳኑ ምሳሌ ነው ብለው መምህራኑ ይተረጉማሉ ማለት ነው። ዮርዳኖስ በዚህ ብቻ የተካ አይደለም የተመረጠበት ምክንያት። ዮርዳኖስ ምንድነው አለ? አማሃይ ውሃ ነው። ይህ ማለት አማሃይ ማለት መካከለኛ ውሃ ማለት ነው። ሁሌ የተመጣጠነ ውሃ ማለት ነው። ይህ ማለት ክረምት በጣም ሲያገኝ የማይሞላ ሲያጣም ደግሞ በጣም ደርቆ ከውስጥ ያለውን ድንጋዮችን የማያሳይ ደብቆ የሚኖር ነው ማለት ነው። እንደዚሁም ሁሉ የጌታ ጥምቀት ከኛ ጥምቀት በላይ እሱን ከመጥቀም በታች እኛን ከመጥቀም ደግሞ በላይ ነው አለ። በዚህም ብቻ የሚገታ ማለት አይደለም። ከዮርዳኖስ ብዙ ወንዞች ይጨመራሉ፣ ይገባሉ። ዮርዳኖስ ለነሱ ብዛት ወይም ደግሞ ጽናት ይሆናቸዋል እንጂ እነሱ ለዮርዳኖስ ሊሆኑ አይችሉም። እንደዚሁም ሁሉ የኛ ጥምቀት ለጌታ ጥምቀት ጽን ኃይል ሊሆን አይችልም። የጌታ ጥምቀት ለኛ ጥምቀት ኃይል ጽን ሊሆን ይችላል እንጂ ማለት ነው። አንድም
ዮርዳኖስ በፈለገ ሎጥ ላይ ይሄዳል፣ አባይ በጣና ላይ እንደሚሄድ ሁሉ ማለት ነው። የጌታም ጥምቀት ከሁሉ በላይ ነው ብሎ መተርጉማኑ ይተረጉሙታል። በዚህ ብቻ የሚገታ ማለት አይደለም። ዮርዳኖስ የምስጢር ባለቤት ስለሆነ ቀድሞ የዳኑ ሰዎች እነ ኢዮብ እነ ንዕማን ታሪኩን ሊቃውንቱ እናንተ ውሰዱ፣ መፈወስ የቻሉት በዮርዳኖስ ነው። በዮርዳኖስ ነው። ንዕማን ኢዮብ የምእመናን ደዌው የፍዳ የመርገም ነው ብለው መተርጉማኑ ይተረጉማሉ። ኢዮብ ንዕማን ጌታ የተጠመቁበት ወደቡ አንድ ነው። አሁን ያልኋቸውን ነገሮች ሁሉ የተሸከመ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ መጠመቅን በዮርዳኖስ ማሳየት ቻለ ማለት ነው። ትንቢቱስ የዚህን ያህል ሆነ። ምሳሌውም እንደዚህ አሁን እንደተመሰለው ሆነ። ምስጢሩስ እንደምን ነው ቢሉ ዲያብሎስ በአዳምና በሔዋን ላይ ታሪኩን የመጨረስ አልችልም፣ ጊዜውን ለመጠቀም ማለት ነው። አገዛዝ በጣም አጥንቶ አይ እናንተ እኮ የባሪያነታችሁን ምልክት ጽፋችሁ ብትሰጡኝ አገዛዝ እኮ አቀልላችሁ ነበር አላቸው። እነሱም እውነት የሚያቀልልልን መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። ያን ነገር በማይፈርስ በማይበሰብስ በእብነ ሩካም ቀርጾ ከየትኛው ቦታ ልጣለው ብሎ ዲያብሎስ አሰበ። ለከይሰ ጠይባን ሙንቱ ነው የሚላቸው አጋንንትን። ምክንያቱም ጥበቡ አልተነሳቸውም። ይህን የዕዳ ደብዳቤ ለዘላለም የሚገዙበትን ሞት ካልሆነ ከምን ቦታ ማስቀመጥ አለብኝ ብሎ ዲያብሎስ በጣም አንሰላሰለ። መሬት ላይ ቢቀብረው መሬትን የሰው ልጅ በተለያየ መልኩ ስለሚፈልጓት ሲቆፍር ምን ሲል የሰው ልጅ ያገኘውና ያን ይደመሰውና የሰው ልጅ የሞት ደብዳቤውን ሊያጠፋብኝ ይችላል። ስለዚህ ከባህር መጣል አለብኝ ብሎ ዲያብሎስ አሰበ። ከባህርም ደግሞ ስጥ እንዴት ካለው ባህር ላይ መጣል አለብኝ ብሎ አሰበ። የወላችሁ አሁን ከቀላል ተርታ ከሆነ ባህር ላይ ቢጥለው ወይንም ደግሞ ተርታ የሆነው ባህር ክረም ሲጠግብ ፈንቅሎ ያወጣው ነበር ያን የዕዳ ደብዳቤ። ወይንም ደግሞ በጋም ደግሞ በሚያዝያ በመጋቢት ሲደርቅ እንደ ድንጋዩ ያን ነገር ያሳይ ነበረ። ከታየ ደግሞ የሰው ልጅ ያገኝና ያጠፋው ይወስደው ነበረ። ቅድም እንዳልኋችሁ በዮርዳኖስ ነው መጣል ያለባት አለ። ምክንያቱም ዮርዳኖስ አይጠግብም አይፈነቅልማ፣ ወይንም ደግሞ ያደርቅማ ሳይማ ለዘላለሙ ሰጉሮ የሚያኖር ማን ነው? ዮርዳኖስ ብቻ ነው። ይህን የዲያብሎስን ጥበብ ማን አገኘበት ማለት ነው? እግዚአብሔር ብቻ ነው ያገኘበት። በዮርዳኖስ ነው አለ ያለ። ስለዚህ ዮርዳኖስ ተመረጠ አለ። እንግዲህ በዮርዳኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን በሚጠመቅበት ጊዜ አለ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ የሰው ልጅ የሞት ደብዳቤ አጥፍቶልናል። ወሰጠ ለነ መጽሐፈ ዕዳነ ብሎ ቅዱስ ጳውሎስ በጣም ያብራራዋል ማለት ነው። ይህን በዚህ ምክንያት ነው እንግዲህ ዮርዳኖስ የተመረጠው ማለት ነው። መጠመቁም ክብር ሽቶ አይደለም። የባህሪ አምላክነቱ እንዲው ጎሎ በመጠመቁ እንደኛ እንደ ፍጡራን የሚጨምረው ነገር ሆኖ አይደለም። አኮ ፈቂዶ ለተጠምቆ አላ ከመያበነ ሱታፌ ንጽ ይላል። ለኛ ለምንጠመቅ ሰዎች ጥምቀትን ለኛ መድኃኒት ይሆነን ዘንድ ነው እንጂ ይላል። በመጠመቁ የተሰጠው ክብር የለም። አኮ ዘነሳ ጸጋ ወክብረ በተጠምቆቱ አላ ከመያብረ ማያተ ወያይ መካናተ ለላህሎም ይጠመቁ ውስቴቱ ብለው ሊቃውንቱ ያመሰጥራሉ። በዚህ ምክንያት እንግዲህ ዮሐንስም ጌታችን መድኃኒታችን ኢየሱስ ክርስቶስ ጠይቆታን ለምንድነው ግን የማጠምቅህ? ጥበቡ ምስጢሩ ጌታም ብሎታል። አጥምቀኒ በማይ በውሃ ጥምቀኝ። በውሃ የማጠምቅህ ምስጢሩ ምንድነው? ምስጢሩን በዚህ ሁኔታ በሃይማኖት አበው በሊቃውንቱ በሚያመሰጥሩበት ጥበቡ ሊቃውንቱ እናንተ አመስጥሩት። በመጨረሻው ግን እግዚአብሔር ምን አለው? ከመይኩን መድኃኒተ ለውሉደ ሰብእ ውሃ ለሰዎቹ የድነት ምክንያት ይሆን ዘንድ ነው እኔ በውሃ የማጠምቅህ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ነግሮታል ማለት ነው። በዚህን ጊዜ
ከዚህን በኋላ ምን አደረገ ማለት ነው? እነዚህን ነገሮች ሁሉ አሁን አልኋችሁ። ወዮሐንስ ሳበው አለ። አጥምቀኝ ሲለው ዮሐንስ እምቢ አለ። ትሕትናውን እኔን አንተን የማጥመቅ ሁኔታ እንዴት ይሆነኛል? አንሰ ፈቅድ ማቤከ ጠመቅ፣ እኔ በአንተ እጅ መጠመቅ እፈልጋለሁ። ባሪያ ሎሌ በጌታው እጅ ይጠመቃል እንጂ እንዴት ጌታ በባሪያው በጌታው ይጠመቃል ብሎ ተከራከረ። ወምንትኑ ከመትምጽ ሀብዬ እሙ ለእግዚእ ካለችው ከእናቱ ከኤልሳቤጥ ጋር አየይዞ ተናግሮታል ይላል። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስም ምን አለው? ዋውሳ ጊዜ ኢየሱስ ወይቤሎ እድግ ምረሰ ደቀ መዝሙር ዮሐንስ ሆይ አንድ ጊዜ ስተዋለው፣ አንድ ጊዜ ቢጠመቅ ሁለተኛ አይጠመቅምና ይህን ሊቃውንቱ እናንተ ወሰዱት። ጥምቀት የልጅነት ጥምቀት አንድ መሆኗን ያመላክት ዘንድ አንድ ጊዜ ቢጠመቅ ሁለተኛ አይጠመቅምና፣ በሰውነቱ ቢጠመቅ በመለኮቱ አይጠመቅምና፣ በፈቃዱ ቢጠመቅ በግድ አይጠመቅምና ብለው ሊቃውንቱ ያመሰጥሩታል። እስመ ከመዝ ተላ ለነ እይለኛ ተላ ደስታችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የራሱን ባህሪ ከዮሐንስ ባህሪ ጋር አንድ አድርጎ ለኛ ማለት እንግዲህ አንድ ማድረግ ነው። ስለ ትሕትና ይህ ለኛ ተላ ደስታችን ነው። አንተም መጥምቀ መለኮት ጌታውን ያጠመቀ ተብለህ ልዕልና ሲነገር ይኖራል። ለኔም ደግሞ በባሪያው እጅ ተጠመቀ ተብዬ ትሕትናዬ ሲነገር ይኖራል። ወይደለወነ ሁሎ ጽድቀ ትንቢት ልንፈጽም ይገባናል አለው። ምክንያቱም ጌታ ቅድም እንዳልኋችሁ በማየ ዮርዳኖስ ይጠመቃል ተብሎ ቅድም ያልኋችሁ ትንቢቶች ሁሉ ነበሩ። ዮሐንስም ያጠምቃል ተብሎ ትንቢት ይነገር ነበርና ይህን ነገር ለመፈጸም ይለኛ ተላ ደስታችን ነው አለው። አንድም እስመ ከመዝ ተላ ለነ ራሱን ከአብ ከመንፈስ ቅዱስ ጋር አንድ ነውና አንድ አድርጎ ይለኛ ተላ ደስታችን ነው። ወይደለወነ ከመንፈጽም ቁሎ ጽድቀ ሕገ ተሰቦን ልንፈጽም ይገባናል። ሰው የመሆንን ምስጢር ይገባናል። በዚህ ምክንያት አብ በደመና ሆኖ ልጄ ነው ሲል፣ ወልድ በለበሰው ሥጋ ሲጠመቅ፣ መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ ሲቀመጥ አንድነት ሶስትነት ይገለጻልና ይለኛ ተላ ደስታችን ነው አለው። አንድም በማይጸን የጀመርነውን ቸርነት ልንፈጽም ይገባናል ብለው ሊቃውንቱ ያመሰጥራሉ። ይህ ማለት ምንድነው? በማይጸን የጀመርነውን ማለት በማይጸን በእመቤታችን በቅድስት ድንግል ማርያም አንድነት ሶስትነት ተሰብኳል። በዮርዳኖስም አንድነት ሶስትነት ተሰብኳል። በደብረ ታቦርም አንድነት ሶስትነት ተሰብኳል። ይህን ለሊቃውንቱ እተዋለሁ። ምን ይላሉ ሊቃውንቱ? እናንተ ስታመስሩ በላዕሌኪ ወበዮርዳኖስ ወበታቦር ካይበስ እናንተ ልተው። ይህን ነገር እናንተ አመስጥሩት። በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያት አይደለ የምትሉት? ባንቺ ላይ በመጀመሪያው አንዱ አካል ለማጽናት ቅድስት ድንግል እመቤታችን መለኮትን እንድትሸከም የፈራችውን ነገር ለማጠናከር፣ አንዱ ሥጋ ለመልበስ፣ አንዱ ደግሞ ለማንጻት ስላችሁ ቀድሞ ርሳት ኑሮባት አይደለም፣ በነበረባት ሁኔታ እንዳለ የምትቀጥል የመንፈስ ቅዱስን ተሰጥኦ መተርጎም ማለት ነው እንጂ በሌላ ምክንያት የሚተረጎም ማለት አይደለም። እና በዛን ጊዜ የጀመርነውን ልንፈጽም ይገባናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ነገረው ይላል። ከዚህ በኋላ ተወው አለ። ተወው ማለት ምንድነው? ክርክሩን ጥያቄ ማንሳቱን ዮሐንስ ተወው ማለት ነው። እንዲያው ዝም ብሎ አይተወውም። አሁን